በትራንስፖርት የተነሳ ከፍተኛ ጭማሪ ያሳያል። ያንን ጭማሪ አርሶ አደሩ ይቋቋመዋል ወይ ነው? ለምሳሌ አሁን መንግስት ሰሞኑን የነዳጅ ድጎማ አድርጌያለሁ ይላል። ከአይኤምኤፍ ፖሊሲ ወጣ ብሎ ነው እንግዲህ ያደረገው እንደሚታወቀው። ግን ማዳበሪያ ላይስ ነገ ምንድነው የሚፈጠረው? በበቂ ሁኔታ ካልተገኘ ፕላስ ከተገኘ እንኳን አሁን ባለው ሁኔታ የዋጋ ጭማሪ ቢደረግ ምንድነው የሚፈጠረው? እነዚህ ሁሉ ስታዩ በኢኮኖሚው ላይ የሚያመጣው ክራይሲስ እጅግ በጣም ከባድ ነው፣ ከፍተኛ ነው። ከዛም በተጨማሪ መንግስት አሁን ያው እንደምታውቀው ከኤርትራም ከህወሓትም ጋር ጦርነት ውስጥ ገባለሁ እያለ ነው አይደል? ሰራዊቱን በየቦታው ሰብስቦ ነው የሚገኘው። ወደ ሰሜን አምጥቷል። በእርግጥ መካከለኛው ምስራቅ ጦርነት አንዱ ጥቅሙ ነው ብዬ የማስበው አብይ አህመድ በኤርትራና በህወሓት ላይ ወይም በትግራይ ሊያደርግ የነበረውን ጦርነት እንዳያደርግ አግዶታል። ጥቅም አለው ብዬ አስባለሁ። ይሄ ጦርነት ባይነሳ ኖሮ እስካሁን ጦርነቱ ሊነሳ ይችል ነበር፣ የዚህ የሰሜኑ ጦርነት። ነገር ግን አሁን በድጋሚ እንዲያስብ ከሚያደርጉት ነገሮች አንዱ የነዳጅ እጥረት ነው። ታንኮቹን፣ መድፍ እንኳን ያው በተሽከርካሪ ነው፣ ግን መኪኖቹን እንደ ልብ ለማጓጓዝ የነዳጅ እጥረት ስለሚያጋጥመው ጦርነት ለማካሄድ ይቸገር ይሆናል አሁን ላይ። ሁለተኛ ጦርነት ከተገባ በኋላ በመካከለኛው ምስራቅ እንዳየ ነው፣ ለምሳሌ አሜሪካና እስራኤል ኢራን በምንም ሁኔታ ውስጥ የገልፍ ሀገሮችን እነ ሳውዲ አረቢያን ዩኤኢን ምናምን ኢላማ ታደርጋለች ብለው አልጠበቁ። የሰርጥን አካባቢ ትዘጋለች ብለው አልጠበቁ። ኢትዮጵያ ውስጥም አሁን አብይ አህመድ መማር ካለበት የሚመስለኝ መማር ያለበት ከዚህ ጦርነት ዋንስ የሰሜኑ ጦርነት ከተጀመረ እነማን ሊሳተፉ እንደሚችሉ አይታወቅም። ከመካከለኛው ምስራቅ ከኢራን ብታይ ይሳተፋሉ ብለህ ማጠብቃቸው አገሮች እየተሳተፉ ነው። አሁን ላይ ይመታሉ ብለህ ማጠብቃቸው አገሮች እየተመቱ ነው። በእስልምና ሃይማኖት የተነሳ አንድ እምነት ነው የምንከተለው፣ ስለዚህ አንድ አካባቢ ላይ ነው የምንኖረው፣ ኩታ ገጠም ነን፣ በጋራ እንቁም እያሉ ይናገሩ የነበሩ አገሮች ሃይማኖት ሳይገዳቸው እርስ በርስ እየተደባደቡ በእኛ ሁኔታ ደግሞ ነገ ማን ከማን እንደሚቆም ማን ከማን እንደሚሰለፍ ስለማታውቅ ይሄ ጦርነት ለጊዜው በሰሜን የሚካሄደውን ጦርነት ያስቆመው ቢሆንም ነገ ይሄ ጦርነት ቢቆም እና አብይ አህመድ ይሄን ተጠቅመው ነዳጅ አገኘን ብለው ጦርነት ቢያካሂዱ ጦርነቱን ለማን እንደሚያሳትፍ ስለማይታወቅ በኢትዮጵያ ላይ የሚያመጣው ጣጣ በተደጋጋሚ የመንግስት አብይ አህመድ እና ጀነራሎች እየወጡ እንደሚፎክሩት ላይሆን ይችላል። ዛሬ ጊዜ ማን ምን እንደታጠቀ አይታወቅ። በምንም ሁኔታ ውስጥ አይ ቲንክ ትራምፕ እና የእስራኤሉ መሪ ናታንያሁ ኢራን ይሄን ያህል ሚሳኤል ይሄን ያህል ድሮን ታጥቃለች ብሎ ያሰቡ አይመስለኝም። አይ ዶንት ቲንክ ሶ። መረጃቸው የተሳሳተ ሊሆን ይችላል። ነገር ግን ኢራን ይሄን ያህል ሳምንት ይሄው ድብደባ የተቋቋመች መልሳ ለማጥቃት ሞክራለች። መልሳ ለሞሮን ማን ምን እንደያዘ ማን ኪስ ውስጥ ምን እንዳለ አይታወቅም። በዚህ ሰዓት የምትንቀው ሀገር ላይኖር ይችላል። ድጋሜ እንድታስብ ነው የሚያደርገው የጦርነት በአጠቃላይ ስታየው ጦርነቱ በአንድ በኩል አብይ አህመድ የጦር እቅዳቸውን እንዲከልሱ በሰሜን ላይ የሚያደርጉትን ጦርነት እንዲያቆሙ ወይም ለጊዜው እንዲገቱ ማድረጉ ፖዚቲቭ ነገር ቢኖረውም ነገር ግን በሌላ በኩል በኢትዮጵያ ላይ ይዞት የሚመጣው ቀውስ ደግሞ የኢኮኖሚውና ሌላውም ቀውስ እጅግ በጣም ከፍተኛ እንደሆነ ይሰማኛል። ይሄን ለመቋቋም ምንድነው ማድረግ ያለብን? እስከዛሬ በምታደርገው የወጪ እንደ ልብህ እንትን የማድረግ መቀጠል አለበት ለመከላከያውም ለጦር መሳሪያ የምታወጣው ወጪ በዚሁ መንገድ መቀጠል አለበት ወይስ ቆም ብለህ ማሰብ መቻል አለብህ? እየመጣ ያለው ክራይሲስ ከባድ ነው። የኢትዮጵያን አደጋ ውስጥ ሊጥል ይችላል። ስለዚህ ይሄን ነገር ለማስቆም ልደራደር ከተቃዋሚ ኃይሎች ጋር ከተዋጊ ኃይሎች ጋር እውነተኛ ድርድር ላድርግ ብለህ ጠረጴዛ ላይ ለመቀመጥ ዝግጁ ትሆናለህ ወይስ አሁን በጀመረው የልክ ጉዞ ሄደ አገሪቱን የበለጠ በኢኮኖሚውም በሰላም እጦቱም በማንኛውም መልኩ እየገደልካት ትሄዳለህ? እነዚህ ምርጫዎች መጥተዋል። በጋራ መወሰን ይገባል። ፒተር ይሄ በጣም ክሪቲካል የሆነ ጊዜ ላይ ነው ያደረሰው። ብልጽግና ብቻውን ችግሩን ማለት መርቶ ከዚህ ችግር አይወጣም። በዚህ ሰዓት ከተቃዋሚ ኃይሎች ከታጠቁት ካልታጠቁት ጋር እውነተኛ ሁሌም ምለው ይሰመርበት እውነተኛ ድርድር ማድረግና
ኦኬ በዛ ድርድር ላይ የተመሰረተ እውነተኛ መንግስት መመስረት ሲቻል ብቻ ነው አሁን ከገባንበት ቀውስ ልንወጣም ችለው እንጂ ብልጽግና ሁሌ እንዳለው በአየር ላይ የተሳፈፈ እንደ ንስር ምናምን ኢትዮጵያ ያደገች ነው እየበለጸገች ነው ብሎ የአዲስ አበባን መንገዶች የአዲስ አበባን ኮሪደሮች የአዲስ አበባን ፎቶዎች የአዲስ አበባን ፓርኮች እያሳዩ መቀጠል አይቻልም። እውነቴን ነው ነገር አይቻልም። የሆነ ታይም ላይ እየተንገራገጭን ነው እየቆምን ነው። ዋንስ እዛ ግሪድሎክ ላይ ከገባን እዛም ማንወጣበት ውስጥ ከገባን እየገባንም ነው ብዬ ነው የማምነው። ከዛ በኋላ ኮሪደሩ ምኑ ኢትዮጵያ ሊታደጋት አይችልምና አይ ቲንክ በጣም ክሪቲካል ታይም ላይ ያለን ይመስለኛል በኔ አረዳድ ፒተር። መልካም ፋሲል፣ ምናልባት መንግስት እንግዲህ ነዳጅ እየቆጠባችሁ ተጠቀሙ የሚል ነገር ተናግሯል። ነዳጅ ቆጠበ ተጠቅመህ ምን ድረስ ትዘልቃለህ? ሲጀመር ሰው ከዋጋ ውድነት አንፃር በጣም አማራጭ ካላጣ በስተቀር አሁን በምናየው መንገድ አስቸጋሪ ነው። ሰው አፎርድ ከሚያደርገው በላይ ነው እየሆነ ያለበት። የኢነርጂ ኮስት እንግዲህ ዓለማችን ላይ ሁሉ ጊዜ በጣም አሳሳቢና ትልቁ ኮስትም ነው። ኢነርጂ ኮስት ስንል እንግዲህ ዕለት ተዕለት ያለው የሰዎች እንቅስቃሴ ብቻ አይደለም። ፋብሪካዎችም ትልልቅ ኢንዱስትሪዎችም የሚጠቀሙት ተመሳሳይ የሆነ እንግዲህ ኢነርጂ ሪሶርስ ነውና እሱም አሳሳቢ ነው የሚሆነው። ፋሲል፣ ጠቅላይ ሚኒስትሩ በፓርላማ ላይ ኢትዮጵያ ጋዝ ልትሸጥ በጫፍ መድረሷንም ሲናገሩ እንደነበረ ታስታውሳለህ። ሌሎችንም የተለያዩ ተስፋዎች በተለይ ደግሞ ከዚህ በኋላ እንግዲህ ከምንድነው በሶማሌ ክልል በምንድነው በተፈጥሮ ጋዝ የሚሰሩ መኪኖችና ሞተሮች ከዚህ በኋላ እንደሚኖሩ የነዳጅ መኪኖች ማስገባት እንደሚቆም በብዛት ደግሞ በኤሌክትሪክና በእነኚህ ላይ ዲፔንድ እናደርጋለን የሚል ነገር በብዛት ይነገር ነበር። ያ ምን ያህል ፕራክቲካል ነው? ኢትዮጵያን ያለውን የነዳጅ ፍላጎትና አቅርቦት በምን መልኩ መቋቋም ይቻላል? በቅርቡ እንግዲህ ያለፈው ሳምንት ላይ የነዳጅ ዋጋ ጭማሪን ተከትሎ በህብረተሰቡ ችርቻሮ እንዲሁም ደግሞ የትራንስፖርት ፐብሊክ ትራንስፖርት የዋጋ ማሻሻያ ተደርጓል። እንግዲህ በእንቅርት ላይ ጆሮ ደግፍ ያልኩት ይሄን ነው። ካንዱ ወደ አንዱ ነው። ልክ በነገራችን ላይ ሰው ሊረዳ የሚገባው ነገር ነዳጁ ሲነካ የመኪና ያለው ሰው ብቻ አይደለም የሚነካው። እያንዳንዱ ነገር ከዛ ጋር ተሳስሮ አብሮ የሚያያዝ ነገር ነው። የሸቀጣ ሸቀጡ የሚጓጓዘው ትራንስፖርት አገልግሎቱ ለነኝ ሁሉ ከጀርባ ላሉ ነገሮች የሚሰራ ስለሆነ ያንዱ ነገር መጨመር በሌሎቹም ነገሮች ላይ የዋጋን ጭማሪ ያመጣል። ከምንም ነገር ባሻገር ደግሞ እኛ ሀገር በጣም ከፍተኛ የሆነ የነዳጅ ማጭበርበር ይከናወናል። ባለፈው የነዳጅ ቅሸባ ብለው ስንት ቦታ ላይ ነዳጁ እንደሚቀሸብ ወይም ደግሞ ህገወጥ በሆነ መንገድ ዋጋም እንደሚጨመርበት እንዴት ተደርጎ እንደሚሸጥና ህገወጥ በሆነ መንገድ እንዴት ኮንትሮባንድ እንደሚደረግ ሪፖርት ሲቀርብም እየተመለከትኩኝ ነበር። ፋሲል፣ ከሁሉ በላይ እንግዲህ የጦርነቱን ነገር አንተ አንስተኳል። ኢትዮጵያ አሁን ሩሲያ የተነሳላት የተወሰኑ ማዕቀቦች በዚህ የኢራን ያንን ሰርጥ በመዝጋቷ ምክንያት ሩሲያ ለዩክሬን ጦርነት ፈንድ የምታደርግበት የገንዘብ አቅሟን የምታሳድግበት አሁን ከዚህ ጦርነት በጣም ተጠቃሚ ሆናለች የተባለች ያለችው ሩሲያ ናት። ምክንያቱም ህንድ ሌላ ከፍተኛ ሆነ የኃይል አቅርቦት ችግር ውስጥ እየወደቁ ስለሆነ አሜሪካ ከተጣሉ ማዕቀቦች መካከል ከሩሲያ ላይ እንዲነሱ አድርጋለች። ስለዚህ ሩሲያ ኢነርጂ ለመሸጥ አሁን ጥሩ ምቹ ሁኔታ ተፈጥሮላታል። ኢትዮጵያ ጋር ስንመጣ ኢትዮጵያ ጦርነት ታከናውናለች፣ መጠነ ሰፊ ጦርነት ታከናውናለች። አሁንም ከመጠን በላይ ሞቢላይዝ ታደርጋለች። በቅርቡ ከአረብ ኤምሬት የተቀበለቻቸውን መሳሪያዎችና ልዩ ልዩ ዘመናዊ የጦር መኪኖች ምናምን ስታስገባ አክቲቪስቶቻቸው በማህበራዊ ሚዲያ ሲያሰራጩና ሲፎክሩበት እያየን ነው። ኢትዮጵያ ጦርነትን ፈንድ የምታረግበትን ኢኮኖሚ ከየት ነው የምታመጣው? አሁን ፋሲል ቅድም ህዝቡ ሊኖር የሚችልበትን ኢኮኖሚ በምን ፈንድ እናደርጓለን የሚለውን አንሳ። ጦርነት ፈንድ እኛውን በጣም የሚያሳስበው የምናወጣው ለውጪ ኤክስፖርት የምናደርጋቸው ቡናና ወርቅ በዋነኛነት እዳ ላይ ሎክድ ተደርገዋል። እነ ቻይናና ሌሎች አበዳሪዎቻችን እዳቸውን የሚቀበሉት የዓለም ባንክን ጨምሮ ኤክስፖርት ከምናደርገው ከሁሉም ላይ ሳይሆን በዋነኛነት ከወርቅና ከቡና ላይ ነው ሎክ አድርገው እየወሰዱ ያሉት። ከዛ በተጨማሪ ብዙ መሰረታዊ የሚባሉ ፍጆታዎች ከዚሁ ኤክስፖርት ላይ ዲፔንደንት ናቸው ወይም ጥገኞች ናቸው። ይሄ ባልተናነሰ ሁኔታ ኢትዮጵያ ከአዘርባይጃን ሄዳ መሳሪያ ትገዛለች። ከመካከለኛው ምስራቅ ካሉ ከተለያዩ ሀገራት ላይ መሳሪያ ለመግዛት ጥረት ታደርጋለች። ጦርነት በሁሉም አቅጣጫ ከፍታ
ያንን ፈንድ ታደርጋለች እንደው ሀገር ውስጥ የሚከናወነው ኮሪደሩ ምኑ በእርዳታ ነው በምንድነው ብለው እንኳን ቢያስተባብሉ ይሄ ግን ጦርነት በምንድነው ፈንድ ያደረገች ኢትዮጵያ የምትቆየው ምናልባት መንግስት ያለ የመሰለን እንደ ጸጉራ ሙሻ የሆነ ቀን አለመኖሩን ያወቅን ቀን ማንቆጣጠረው ነገር ይመጣል ማለት ጎረቤቶቻችን ሁሉ አሰፍስፈው ነው ያሉትና ኢትዮጵያ ተዘነጣጥላ እንደው አለች ስትባል ሞታ የምትገኝ ሀገር እንዳትሆን ምንድነው መደረግ ያለበት ፋሲል መፍትሄ ሐሳብ እንደው መጠቆም ብንችል መንግስት ይሄንን ማሲቭ የሆነ ጦርነት በምን ፈንድ ያደርጋል ይሄንን ማሲቭ የሆነ የቅንጦት እና ምንድነው የማሸብረቅ ፕሮጀክት በምን ፈንድ ያደርጋል ከእንደገና ደግሞ ኢትዮጵያ አለች እየተባለች የሆነ ሰዓት ላይ ስትዳበስ ማትገኝ እንዳትሆን መንግስትም ራሱን ህዝብ ላይ አፍርሶ እንዳይጠፋ ምንድነው እንደው እንደ አማራጭ እንደ ሶሉሽንም መጠቁማቸው ካሉ እኛን ሐሳቦች አንስተን እንቋጭ ውይይታችንን በመጀመሪያ እየመጣ ያለውን ችግር ለመረዳት መሞከር ነው በንጹህ ልብ በንጹህ አይምሮ ለመረዳት መሞከር የመጀመሪያው ነገር ነው ያስባለሁ በትቤት ስልጣኑን አንዴ ይዣለሁ ስልጣን ከኛ አካባቢ መውጣት የለበት ምናም በሚል ኋላ ቀር በሆነ እይታ ከዚህ ችግር መውጣት አይቻልም ሪሊ ያንዳንዱ ኢትዮጵያዊ በዚህ ሰዓት ማሰብ ያለበት መንግስትን ጨምሮ እየመጣ ያለው አደጋ ከባድ ነው እስካሁን ያሳለፈው አደጋ ራሱ ከባድ ነበረ ህዝባችንን ላለፉት 8 ዓመታት በከፍተኛ ስቃይ ውስጥ ከተነው ቆይተናል ከዚህ በኋላ ግን ይሄ ነገር ከቀጠለ አደጋው እየጨመረ ሀገርም እንደ ሀገር የማይቀጥልበት ሁኔታ ይፈጠራል ስለዚህ እኛ መንግስት ነን ኦኬ አሁን የመጀመሪያው እርምጃ መሆን ያለበት ብለው የመወሰን ያለባቸው በየአካባቢው ያለው ጦርነት እንዲቆም ማድረግ አለብን ጦርነት ደግሞ ሊቆም የሚችለው ሁሉንም የፖለቲካ ኃይሎች የሚዋጉ ኃይሎችን ለእውነተኛ ድርድር ዝግጁ አድርገን መሳተፍ ስንችል ነው ከዛ በኋላ ከተነጋገርን በኋላ ኢትዮጵያን ወዴት አቅጣጫ እንስራት የሚለው ከተደራደርን በኋላ ኦኬ ነፃ የሆነ ገለልተኛ ተቋም መስርተን በዛ ላይ ምርጫው በሚሰጠን ውጤት መሰረት አገሪቱ